የኢሳያስ ጉሮሮ በአሜሪካ ተያዘ። የአሜሪካ ጦር ቀይ ባህር ላይ ገባ። የቀይ ባህር ሞገድ በታላቅ የጦር መርከቦች ግርማ ተከፍሎ የአሜሪካ የባህር ኃይል ግዙፍ የጦር አውሮፕላን ተሸካሚ መርከቦች እንደ ተንቀሳቃሽ ደሴት በውሃ ላይ ተንሰራፍተው አካባቢውን እያናወጡት ይገኛሉ። ኤርትራ በአሜሪካ ጦር ከበባ ውስጥ ገብታለች። ይህ በዘመናዊ የጦር አውሮፕላኖችና በሚሳኤሎች የታጠቀው ኃይል ወደ ቀይ ባህር መግባቱ ብቻ ሳይሆን ከሰሞኑ ከፍተኛ ቁጥር ያለው የአሜሪካ ጦር የልዑካን ቡድን በሶማሊላንድ መሬት ላይ እግሩ ማሳረፉ በቀጠናው ላይ የተደቀነውን የጦርነት ደመና ይበልጥ እንዲጠቁር አድርጎታል። ለኢራንና ለሁቲዎች የልብ ወዳጅ የሆኑት ለፕሬዝዳንት ኢሳያስ አፈወርቂ ይህ ክስተት ትልቅ መርዶ ነጋሪ ሆኖባቸዋል። ምክንያቱም ለረጅም ጊዜ የኢራንን የጦር መሳሪያ አቀባብለው ለሁቲዎች በማድረስ የጥፋት መረቡን ሲዘረጉ የነበሩት ኢሳያስ አሁን በአሜሪካና በእስራኤል የሾለ የቁጣ አይን ውስጥ ገብተዋል። ዋሽንግተን በአስመራ ላይ ያላትን ትዕግስት የጨረሰች ትመስላለች። አሜሪካ በኤርትራ ላይ ሰይፏን ከመሳል አልፋ በታሪክ ታይቶ በማይታወቅ የቁጣ ነበልባል ኢሳያስን ለመጥበስ ዝግጅቷን አጠናቃለች። ቴህራን ከአሜሪካና ከእስራኤል ጋር የገባችበት ጦርነት ሞጭ የሌለው አቀበት ሆኖባት ባለበት በዚህ ሰዓት ኤርትራን እንደ መበቂያና እንደ ጦር መሳሪያ የማከማቻ መጠቀሟ የአስመራው መንግስት ለመጨረሻ ውድቀት አዘጋጅቶታል። በእስራኤልና በኢራን መካከል የሚካሄደው ደም አፋሳሽ ፍልሚያ ቴልአቪቭን የሚያንገበግቡ በሚሳኤል ጥቃቶች ሲታጀብ የኢሳያስ እጅ በእነዚህ ጥቃቶች ውስጥ መኖሩ በምዕራባውያን ዘንድ ያለውን ትዕግስት አስጨርሷል። አሜሪካ የኢራንን መተንፈሻ የሆነውን የሆርሙዝ ወሽመጥ በመዝጋት የኢኮኖሚ ወታደራዊ እንቅስቃሴዋን ስትገታ፣ ኢራን ደግሞ በአጸፋ ቀይ ባህርን ለመዝጋት የዓለምን ንግድ ለማቃወስ የዛተችው በኢሳያስና በሁቲዎች ጽኑ ትብብር ላይ ተማምና ነበር። ሆኖም ግን ያዛቻ ጊዜ አብቅቶ ኤርትራ በአሜሪካ ኃይል ጦር ተከባ ትገኛለች። የእስራኤልም ጦር በሶማሊያ በኩል ሰፍሮ የቀይ ባህርን መተላለፊያ በአስተማማኝ ሁኔታ ተቆጣጥሮታል። በመካከለኛው ምስራቅ የጦርነት ሰደድ በቀጥታ ወደ ቀይ ባህር ዳርቻዎች በመምጣቱ ዘመናት በቀጠናው ላይ የረብሽና የግርግር ፖለቲካ ሲያራምዱ የነበሩት የኢሳያስ አፈወርቂ ግዛት የመጨረሻው ምዕራፍ ላይ መድረሱን የሚያመለክቱ ምልክቶች በግልጽ እየታዩ ነው። የኢራን መሳሪያዎችን የሚያከማቹባቸውና ለሁቲ የሚተላለፉባቸው ስውር መንገዶች ሁሉ በአሜሪካ የሳተላይትና የባህር ኃይል ቁጥጥር ስር መውደቃቸው ለኢሳያስ መንግስት መድረሻ የሌለው ጭንቅና የህልውና አደጋ ይዞ መጥቷል። የቀይ ባህር ሞገድ ዛሬ የኢራንን ተላላኪዎች ለማጥለቅለቅ ተዘጋጅቷል። ይህም የቀጠናውን ሰላም የሚያውኩ ኃይሎች የሚወገዱበትና አዲስ ታሪክ ምዕራፍ የሚከፈትበት ጊዜ መቃረቡን ያበስራል። በመካከለኛው ምስራቅ ሰማይ ስር የሚንቀለቀለው የጦርነት ረመጥ በአዲስ መልክ ወደ አፍሪካ ቀንድ የተጋበዘበት የቴህራን እጅ ሲሆን ኢራን በአሜሪካና የእስራኤል ቀንደኛ ጠላት የሆነውን ጸረ ምዕራባውያን አቋም ያነገቡትን የእስላሚክ ብራዘርሁድ ቡድንን በገንዘብና በጦር መሳሪያ በማስታጠቅ በሱዳን በኩል አዲስ የጦር ግንባር ከፍታለች። ይህ ቡድን በሱዳን ምድር ውስጥ እንደ እስላማዊ ኃይል ተደራጅቶ ከኢራን የሚላክለትን የጥፋት መሳሪያ በመቀበል ቀጠናውን ለማተራመስ እየሰራ ይገኛል። የዚህ ቡድን ዓላማ ግልጽ ነው። እስራኤልና አሜሪካን በቀጥታ መውጋት ባይችል እንኳን በእነርሱ ስር ያሉትን ስትራቴጂካዊ ቦታዎችን በማውደም ምዕራባውያን ከቀይ ባህር ዳርቻ ማስወጣት። ቴህራን ኤርትራን እንደ መነሻ ተጠቅማ በምስራቅ አፍሪካ የምታደርገውን እንቅስቃሴ በዋሽንግተን የደህንነት ቢሮ ውስጥ ቀይ መብራት አብርቷል። ይህ ሁሉ እንቅስቃሴ በአሜሪካና በእስራኤል የደህንነት ራዳር ውስጥ ሳይገባ አልቀረም። ይሁን እንጂ የቴህራን የሚነሱ አውዳሚ መሳሪያዎች ወደ ሱዳንና ወደ ቀጠናው አማጽያን የሚገቡበት ሚስጥራዊ ድልድይ በአስመራ ቤተ መንግስት የሚገኙ ኢሳያስ አፈወርቂ እጅ ላይ ይገኛል። ይህንንም ለመቁረጥ ይህንም ለመጣጠስ አሜሪካ ግዙፍ መርከቦቿን ይዛ ወደ ምስራቅ አፍሪካ ወደ ቀይ ባህር ገብታለች። ይህ የአሜሪካ ቁርጠኝነት ደግሞ ከኢትዮጵያ ዲፕሎማሲያዊ ብልሃት ጋር ተቆላልፏል። ጠቅላይ ሚኒስትር አብይ አህመድ በጥይት ዝናብ መሃል ወደ ኤሚራቶች ሲያመሩ፣ ዋሽንግተን ደግሞ በምስራቅ አፍሪካ የታረሰውን የኢራን የሽብር ማሳ ለማቃጠል ክብሪቷን ጭራለች። ዛሬ የኤርትራ ወደቦች የንግድ መርከቦች ሳይሆን የአሜሪካን የቁጣ ነበልባል የሚጠባበቁበት አስፈሪ ሰዓት ላይ ደርሰዋል። አሜሪካ በኤርትራ ላይ የሳለችውን ሰይፍ ለኢትዮጵያ የህልውና ጉዞ አዲስ ትንፋሽ ሲሆን፣ ለአስመራ መንግስት ግን ወደማይቀረው የውድቀት አፋፍ የሚገፋ ጥቁር ደመና ነው። በኢራን ባሩድ ቢደፈርስም የአሜሪካ ጥርስ መንከስና የኢትዮጵያ ጽናት ግን የቀጠናውን አጥፊዎች ወደ አመድነት የሚቀያየር አዲስ ታሪክ ምዕራፍ እየከፈተ ነው። ዛሬ አስመራ በዋሽንግተን ራዳር ውስጥ ብቻ ሳይሆን ሊወርድባት በሚጠባበቀው የነጻነት ሰይፍ ስር ትገኛለች። ዓለም በታሪክ ጀርባ ተደብቆ በነበረና ዛሬ ድንገት ፈንድቶ በወጣ የጥፋት ረመጥ ላይ ትገኛለች። የቀይ ባህር ማዕበል የሰላም ዝማሬውን አቁሞ እንደ ቆሰለ አውሬ በባቤል መንደብ ደጃፍ ሲያጋሳ፣ ኢትዮጵያ ያለውና ጽናት ግን በዚህ ድቅድቅ ጨለማ ውስጥ እንደ ንጋት ኮከብ ያበራል። ኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ወደ ተባበሩት አረብ ኤሚሬቶች ያደረጉት ጉዞ ተራ ዲፕሎማሲ በረራ ሳይሆን የሚሳኤል ዝናብ በጥይት እሳት መካከል የተደረገ ትልቅ የወኔ መንገድ ነበረ። ጠቅላይ ሚኒስትሩ አየር ላይ ከመንሳ
ከመጻፋቸው በፊት ከአሜሪካ የውጭ ጉዳይ ቢሮ ጋር በስልክ የተለዋወጡት ቃላት ኢትዮጵያ ለዲፕሎማሲያዊ ሰላምና ለእስራኤል ያላትን ታሪካዊ ጽኑ ወገንተኝነት በደም ቀለም የጻፈ ምስክርነት ነበር። የሚወረወሩ የሚሳኤል ዝናቦችን፣ የሚተኮሱ የጥይት እሳቶችን ጥሶ በሞትና በህይወት መካከል አቋርጦ በሀገራዊ ጥቅምና ለቀጠናዊ ሰላም መቆምን ለዓለም ያበሰረ ብርቱ እርምጃ ነበር። የመካከለኛው ምስራቅ ሰማይ ስር የሚንቀለቀል የጦርነት ረመጥ አዲስ መልክ ወደ አፍሪካ ቀንድ የተጋበዘው በቴህራን እጅ ሲሆን ኢራን በአሜሪካና የእስራኤል ቀንደኛ ጠላት የሆነውን ጸረ ምዕራባውያን አቋም የገነባውን የሙስሊም ብራዘርሁድ ቡድንን በገንዘብና በጦር መሳሪያ በማስታጠቅ በሱዳን በኩል አዲስ የጦር ግንባር እየከፈተች ትገኛለች። ይህን ግንባር ለመዝጋትም አሜሪካና እስራኤል ወደ ቀይ ባህር መጥተዋል።